ሰላም እንዴት ናችሁ? ይህ ማሮታ ቴክ ቻናል ነው። የተለያዩ አስተማሪ፣ አዝናኝ እንዲሁም ቴክኖሎጂ ኔክ ፕሮግራሞችን ወደ እናንተ ያደርሳል። እናንተም ይህን ቻናል ሼር፣ ላይክ እና ሳብስክራይብ በማድረግ ይደግፉ። ዛሬ ሰላም ጤና ይስጥልኝ። ይህ ማሮታ ቴክ ቻናል ነው። የተለያዩ አስተማሪ፣ አዝናኝ እንዲሁም ቴክኖሎጂ ፕሮግራሞችን ወደ እናንተ ይዘን መጣ ነው። ዛሬ በአዲስ ርዕስ መጥተናል። እሱም ዘመን አሁን በዚህ ሰዓት መነጋገሪያ የሆነው አዲስ ርዕስ እና እሱን ከጅማሬ እስከ መጨረሻ እናያለን። እሱ ምንድነው ብለን ስናይ ስለ ኤአይ ቴክኖሎጂ እናያለን። ኤአይ ቴክኖሎጂ አሁን ያለበት ሁኔታ አጀማመሩ ምን ይመስላል፣ አሁን ያለበት ሁኔታ ምን ይመስላል እና ከ20 እና ከ30 ዓመት በኋላ ምን ይመስላል፣ በተለያዩ ኢንዱስትሪዎች ውስጥ ምን ይመስላል የሚለው ነገር እንደ ምሳሌ ያነሳን እናወራለን። ዛሬ እንደ መነሻ እናየው ነገር ምንድነው? ኤአይ ምንድነው? በዚህ ሰዓት ኤአይ ምንድነው? ዓለም አቀፍ ላይ ምን አይነት ተቀባይነት አለ ብለን እናያለን። ጀስት አጀማመራችን እሺ፣ ኤአይ ምን ይመስላል? እናንተ ኤአይ የሚባለው እንዴት አስባችሁታል? ከዚህ በፊት ምን አይነት አመለካከት አላችሁ በኤአይ? ኤአይ ብዙ ጊዜ ሰይጣን ነው ይላል። ብዙ ነገር ሰው ማይለው የነገር የለም። ግን ኤአይ ራሱን የቻለ ቴክኖሎጂ ነው። በዚህ ሰዓት ዓለም አቀፍ ደረጃ ላይ ምን ይመስላል ብለን ስናይ ዓለም አቀፍ ደረጃ በዚህ ሰዓት ላይ ከሰው ልጅ በላይ ስራ እየሰራ ያለው ኤአይ ቴክኖሎጂ ነው። ኤአይ ሁሌ ደከመኝ ሰለቸኝ ማለት ስራ መስራት የሚችል በጣም ከ180% በላይ ኤአይ ቴክኖሎጂ ነው ስራ እየሰራ ያለው። ከሰው ጉልበት በላይ ገንዘብ መስራት የሚችል ለሰው ልጅ ላይፍ ሰርቫይቫል በጣም ወሳኝ ቱሎች ውስጥ አንደኛው ኤአይ ቴክኖሎጂ ነው። እናንተ ከዚህ በፊት ኤአይ ምን ብላችሁ ነው የምታስቡት? እንዴት ነው እየጠራችሁ ያላችሁት? ኤአይ ምን ይመስላል የሚለው ነገር እናያለን። እንቀጥል። መጀመሪያ ኤአይ ሲባል ወይም አርቲፊሻል ኢንቴሊጀንስ የሚባለው ነገር ምንድን ነው? አርቲፊሻል ኢንቴሊጀንስ የሚባለው ምን አይነት አመለካከት አላችሁ ከዚህ በፊት? ኤአይ ምንድን ነው ብለን ስናይ ኤአይ የሚባለው ያው ሰው ሰራሽ አስተውሎ ነው። ሰው ሰራሽ አስተውሎ ከተራ ኮምፒውተር ከማንኛውም ኮምፒውተር በጣም ልዩነት አላቸው። ኤአይ ምንድነው? ኤአይ ሰው ሰራሽ አስተውሎ እንዴት የሚባል ነገር ምንድነው? ኤአይ የሚሰራው የራሱ ቱል አለ እንጂ ዝም ብሎ ኤአይ አይሰራም። የራሱ ቱል ይጠቀማል። ለምሳሌ ሮቦት ሲሆን ኤአይ የሚባለው ነገር ሳምቲንግ የሆነ ዲዛይን የተደረገ ዳታ ያለበት ነገር ነው። ነገር ግን ኤአይ ዝም ብሎ አይሰራም። በሆነ ማቴሪያል ላይ ነው የሚሰራው። ኤአይ ምንድነው ብለን ስናይ ያው ሰው ሰራሽ አስተውሎ ነው። ሰው ሰራሽ አስተውሎ እንደ ሰው ማሰብ የሚችል፣ እንደ ሰው ከሰው ጋር ማውራት የሚችል፣ ዲስኬስ ማድረግ የሚችል፣ ከዛ ያለፈ ደግሞ ምን ይሆናል? ኤአይ ከሰው ጋር መከራከር የሚችል ነው። ኤአይ ሲባል ኤአይ ሰው ሰራሽ አስተውሎ በሌላ አጠር ባለ አማርኛ ስንል ኤአይ ሰው ሰራሽ አስተውሎ ነው። ሰው ማሰብ ይችላል። ኤአይ ማሰብ ይችላል። ሰው መማር ይችላል። ኤአይ መማር ይችላል። ሰው መወሰን ይችላል። ሰው መወሰን ይችላል። አንድ ውሳኔ ዳታን ካየ በኋላ ቪዥዋላይዝ ካደረገ በኋላ ከተለያዩ ኢንፎርሜሽን ከሰማ በኋላ በዛ መሰረት ውሳኔ መስጠት ይችላል። ልክ ኤአይ በዛው ስታንዳርድ መወሰን ይችላል። ብዙ ጊዜ አሁን አይታችሁ ከሆነ ውጭ ዓለም ላይ ፍርድ ቤቶች አሉ። እዚህ አዲስ አበባ ላይ ሰው አልባ ፖሊስ ጣቢያ ታውቃላችሁ። ውጭ ዓለም ላይ ኤአይ ፍርድ ቤት ምን ያደርጋል? የዛ የወንጀለኛው መረጃ ፊድ ይደረጋል። በፊት ያለበት ሁኔታ ፊድ ይደረጋል። ቼክ ያደርጋል። ነገሮች አናላይዝ ያደርጋል። ከዛ በኋላ ለምንድን ነው የሚለው ነገር ጥያቄ ያለው ለምንድን ነው ፕላስ አላማውስ ይጠይቃል። እነዚህን ጥያቄ በማድረግ ውሳኔ ይሰጣል። ስለዚህ ይሄ ኤአይ ሲባል ሁሉ ምንድነው ምን አለ ብለን ስናይ ኤአይ ላይ ኤአይ ይማራል። ለምሳሌ ህፃን ልጅ እሳት የሚያቃጥል ነው ብለን ከማውራት ይልቅ እሳት ሲነካ እንደሚያቃጥል ያውቃል። ስለዚህ ተምሯል ማለት ነው። ልክ እንደዛው ኤአይ ማስተማር ይቻላል። ይሄ ኤአይ ይሄን ይመስላል። ሌላ ኤአይ ምንድነው? ያው ማሽን ለርኒንግ እንዳለ እንድታስቡ ብዬ ነው። ኤአይ መረጃ ያጠናል። መረጃዎችን ማንበብ ይችላል፣ ማጥናት ይችላል። ከሰው ያናነሰ ወይ ከሰው ጋር አንድ ላይ ተጓብቶ መስራት የሚችል ነው። ኤአይ ሲባል ቀላል ነገር አይደለም። ኤአይ ደግሞ ጽሁፍ መጻፍ ይችላል።
ከዛ አልፎ ተርፎ ሲል መሳል ይችላል። ከሰው ጋር መከራከር የሚችል ነው። ኤአይ ሲባል ቀላል ነገር አይደለም። ጽሁፍ መጻፍ ይችላል፣ ሲል መሳል ይችላል፣ ከሰው ጋር መከራከር ይችላል። ይሄ ኤአይ ይሄን ይመስላል። እሺ ይሄ እንዲህ ከሆነ ኤአይ ከተራ ኮምፒውተር በምን ይለያል? ኤአይ የሚለይበት ብዙ እንትሮች አሉ፣ ብዙ የሚለይባቸው ብዙ ነገሮች አሉ። ከዛ ውስጥ ተራ ኮምፒውተር ሲባል ያው ቀላል ለእናንተ እንደሚገባው ኤአይ ቢባል ተራ ኮምፒውተር የሚባለው ነገር ጀስት የታዘዘውን ብቻ የሚሰራ ነው። የታዘዘውን ብቻ የሚሰራ ነው ኤአይ። ለምሳሌ 1+1 2 ነው። ይሄ ትእዛዝ ነው። እንዲህ ከሆነ እንዲሁ ተብሎ ስለተነገረ ተራ ኮምፒውተር ስራ መስራት ይችላል። ሌላ ነገር ምንድነው? ኤአይ ደግሞ በጣም ተራ ኮምፒውተር በጣም አዳዲስ ነገሮችን ምን ለማድረግ አይችልም፣ መፍጠር አይችልም። አዳዲስ ነገሮችን መፍጠር አይችልም። እንደምናየው አዳዲስ ነገር የመስራት አቅም የለውም ተራ ኮምፒውተር። ፕሮግራሙ ስለሚለው ብቻ ስራ ይሰራል ተራ ኮምፒውተር። ሶ ኤአይስ ብለን በሌላ አቅጣጫ ስናይ ኤአይ የሚባለው ነገር ሁሌ ለምን፣ እንዴት የሚባሉ እነዚህ ጥያቄዎችን በመረዳት ነው ስራ መስራት የሚችለው፣ አዲስ ነገር መፍጠር የሚችለው። ለምን፣ እንዴት፣ እነዚህ ጥያቄዎች አሉ። ይህን ጥያቄው ራሱ ይጠይቀናል። ራሱ ደግሞ ምን ያደርጋል? ተረድቶ አዲስ ነገር መስራት የሚችል ኤአይ የሚባለው። መረጃን በራሱ ይመረምራል። እንደምታየው መረጃው በራሱ ይመረምራል ኤአይ። ሌላ ደግሞ ፓተርኖችን ይለያል። ለምሳሌ ሴት ወንድ ብሎ በቀላሉ ሊለየት ይችላል። የማሰብ ችሎታ አለው ኤአይ። እሺ ኤአይ ታሪኮችስ? ኤአይ ታሪኮቹ ምንድን ነው ብለን ኤአይ ታሪኮቹ እንዴት ናቸው? ኤአይ ታሪክ መጀመሪያ 1950ዎች ላይ ምንድነው ኤላን ቲዩሪንግ የሚባለው ማሽኖቹ ማሰብ ይችላሉ የሚባለው ነገር ሐሳብ አቀረበ። ሐሳብ ቪዥዋል የሆነ ያየው ነገር አለና 1950ዎቹ ላይ ምንድነው ማሽኖቹ ማሰብ ይችላሉ ብሎ ሐሳብ ብቻ ነው ያቀረበው። ከዛ ደግሞ 1997 አካባቢ ላይ ምንድነው ቼዝ ጨዋታ ኤአይ እና ሰውና ኤአይ ተወዳድሮ ኤአይ ሻምፒዮን ሆነ 1950ዎቹ። አሁን ደግሞ 2022 ላይ ቻት ጂፒቲ ባለው ነገር ያው ታውቃላችሁ። እነዚህ የተለያዩ ተቋሞች የሚጠቀሙት ቻት ጂፒቲ መጣ 1922 ላይ። 1950ዎቹ ላይ ኤላን ቲዩሪንግ የሚባል የሆነ ምንድነው 1950ዎቹ ላይ የሂሳብ ሊቅ ነው። የሰውየው ሂሳብ አስተማሪ ነው ወይ የሂሳብ ሊቅ ነውና ማሽኖችን ማሰብ ይችላሉ ብሎ ኦር ማሽን ቲንክ ብሎ ሐሳብ አቀረበ። ያን ሐሳቡን ደግሞ እሱ የተባለው መለኪያ ቲዩሪንግ ቴስት የሚባል የተባለው መለኪያው ነው የፈጠረው። አንድ ኮምፒውተር ከሰው ጋር በጽሁፍ ሲያወራ ሰውየው እያወራ ጀስት እኛው ኮምፒውተር ጽሁፍ ሰጠው፣ እሱም ደግሞ መልሶ ሌላ ሐሳብ ያሳያል። ጀስት እንዲህ አድርገን እየሰራን አለን ማለት ማሽን ማሰብ ይችላል መስራት ይችላል ብሎ የማሰብ ይሄን ሐሳብ ነው። እሺ ያው ኦልሬዲ ሁለተኛ የመጀመሪያው ሌላ ደግሞ 1990ዎቹ ይሄ 50ዎቹ እስከ 70ዎቹ እና ባሉ ጊዜያቶች ይሄ የሰውየው ሐሳብ ትልቅ ተስፋ ነበር። ሰዎች ጋር በቅርብ እንደ ሰው የሚያስብ ሮቦት እንሰራለን ብሎ ሐሳብ ነበረ። ያንን ሐሳብ ደግሞ ትንሽ ተስፋ ነገር ታየ 1980ዎቹ 70ዎቹ እና 80ዎቹ አካባቢ። ከዛ ደግሞ 1990ዎቹ መጀመሪያ ላይ ኤአይ የሚሰጠው በጀት ኦልሬዲ ባጀት ተመደበ። ይሄ ይሰራል ተብሎ ሐሳብ ነበረው፣ የሰውየው ሐሳብ ነበረው። ያን ሐሳብ ደግሞ ወደ ተግባር ለማምጣት ባጀት ያስፈልጋል። ባጀት ምናምን መድቦ እንቅስቃሴ ተጀመሩ። ምክንያቱም ቴክኖሎጂ እንደተባለው ፈጣን አልነበረውም ያኔ የነበረው። ከኮምፒውተር የመረጃ ማከማቻ አቅማቸው አነስተኛ ነበረ፣ ይሄ ኦልድ ሲስተም ላይ ማለት ነው። ታሪካዊ ክስተቶቹ ኤአይ ታሪካዊ ክስተቶቹ 1970ዎቹ ዲፕ ብሉ የሚባለው ኮምፒውተር ቼስ ጨዋታ ላይ ኮምፒውተር አሸነፈ፣ ከሰው ይልቅ ቻውን ኮምፒውተር አሸነፈ። ሌላ ደግሞ አልፋ ጎ የሚባለው 2011 ላይ ዌስቶን የሚባለው ሌላኛው አይቢም ኮምፒውተር
የተላሉ የጥያቄና መልስ ውድድር ነበርና የዛ ጥያቄ መልስ ውድድር ሰዎችን አሸነፈ ኮምፒውተር። ሌላ 2016 አልፋጎ የሚባለው ጉግል ኤ በዓለም ላይ በጣም ከባድ የሚባሉ የጎ ጨዋታዎችን ሻምፒዮን አሸነፈ ከሰው ጋር ተወዳድሮ። አሁን ደግሞ 1920 ጀነሬቲቭ ኤአይ ዘመን ተጀመረ። ማንኛውም ሰው ከኤአይ ጋር እንደ ጓደኛ ማውራትና መስራት የሚችልበት ነው። ይሄ በብዛት ኤአይ አመት ኤአይ የመጣ እስከ 2022 ድረስ ያለበት ክፍለ ጊዜ ትልቅ ለውጥ እንዲመጣ ያደረገው ነገር ምንድነው? አንደኛ ዳታ መብዛት። ዳታ ብዙ ዳታዎች አሉ። እነዚህ ዳታዎቹ የኢንተርኔት መስፋፋት ማሽኖቹን የሚማሩበት ቢሊዮን የሚቆጠር ዳታዎችን መስጠት ስንሰጥ ምን ይሆናል? እየተማሩ ይሄዳሉ። ስለዚህ ማሽን ላይ እነዚህ ኤአይ ታሪክ ላይ ዋና እንዲለወጥ የሚያደርገው ምንድነው? ኤአይ ትልቁ የተቀየረው በሁለት ዋና ምክንያቶች ነው። አንደኛው ኤአይ በታሪክ የተቀየረው የኤአይ ታሪክ የተቀየረው በሁለት ዋና ምክንያቶች ነው። አንደኛው የዳታ መብዛትና ሁለተኛው የኮምፒውተር ፍጥነት መጨመር። ኮምፒውተር የግራፊክስ ፕሮሴስ ዩኒት ይሄ ምንድነው? ቢግ ዳታ የሚባለው ብዙ ዳታዎችን ኮምፒውተር ላይ ፊድ ስናደርግ ኤአይ ላይ ምንድነው ስለሚማር ፈጣን ለውጥ መጣ። ሌላ ደግሞ ግራፊክስ ካርድ የሚባለው ጂፒዩ የሚባለው ይሄ ምንድነው? ቢሊየን ትሪሊየን የሚቆጠር ዳታዎችን በአንድ ማይክሮ ሴከንድ ውስጥ ለመስራት መቻል። ይሄ ትልቅ ለውጥ ነው ኤአይ ላይ። እሺ ኤአይ እንዴት ይሰራል ብለን ስናይ ኤአይ እንዴት ነው የሚሰራው ብለን ስናይ ብዙ ሰው ኤአይ እንደ አስማት ያየዋል። ነገር ግን ኤአይ በስተጀርባ የሂሳብ ቀመሮች አልጎሪዝም እና ከፍተኛ መጠን ያለው መረጃ ወይ ዳታ ውጤት ነው። ኤአይ ትልቁ ነገር ኤአይ ትልቁ ለውጥ ምንድነው? አልጎሪዝም ትልቅ በስተጀርባ በኩል ቀመሮች ምንድነው? የሂሳብ ቀመሮች አልጎሪዝም የሚባል እና ከፍተኛ መጠን ያለው መረጃ ወይ ዳታዎች አሉ። ቢግ ዳታ የሚባሉ የሰው ልጅ ሲማር አይምሮ ውስጥ ያሉ ነርቮች እንደሚሰሩት ሁሉ ኤአይ በራሱ የሆነ አሰራር አለ። የሰው ልጅ ሲማር ነርቮች እየሰሩ አለ እንታውቃላችሁና ልክ እንደዛው ደግሞ ኤአይ የሆነ ዳታዎች ቢግ ዳታ አለ። ከዛ ያተፈጀው ደግሞ የሂሳብ ቀመሮች አለ። ያን በሚሰራበት ጊዜ የራሱ አሰራር ልክ እንደዛው ኤአይ የራሱ የሆነ አሰራር አለ። ቀጣይ ደግሞ ኤአይ ላይ ሁሌ ስናስብ ማሽን ለርኒንግ ይባላል። ማሽን ለርኒንግ ቀላል ነገር አይደለም። ማሽን ያው ኮምፒውተር መማር ይችላል። ከዛ ተምሮ ለውጥ ያመጣል። ይሄ ምንድነው? ማሽን ለርኒንግ ማለት ምንድነው? ኮምፒውተርን በቀጥታ ይህን አድርግ ብለን ትእዛዝ ከመስጠት ይልቅ መረጃ በመስጠት ራሱ እንዲማር ማለት። ይሄ ምንድነው? ለምሳሌ ሮቦት ይሄን ተሸክመ ወደዛ ውሰድ ብዬ ትእዛዝ ከመስጠት ይልቅ መረጃ በመስጠት ራሱ ይዞ እንዲሄድ ትእዛዝ መስጠት። ትእዛዝ ከመስጠት ይሄን እንደዚህ ይዘ እንዲሄድ የሚያደርግ መረጃ ብንሰጥ ምን ያለ መረጃ በመስጠት ራሱ እንዲማር ማለት። ልክ ምንድነው? ይህን አድርግ ብሎ ከማስተማር ይልቅ መረጃ ስንሰጠው ራሱ ተምሮ ስራ ይሰራል። ለምሳሌ ልክ ይሄን ይመስላልና በድሮ አሰራር እሺ ይሄ ኤአይ ይሄን ይመስላል። በኤአይ ወይ ማሽን ለርኒንግ በሚለው በሚሊዮን የሚቆጠሩ ኢሜሎች እናሳያለን። ማሽን ሁለተኛው በቃ ይሄን ለእናንተ አንዳው ሰጣ። እሺ ኤአይ ምንድነው የሚለው ነገር አሁን አይተናል። ሁለተኛ ደግሞ ኤአይ ዋና መነጋገሪያ የሆነበት ምክንያቱ ምንድነው? የሆነው መነጋገሪያ የሆነው ለምንድን ነው? ስለዚህ ኤአይ አርቲፊሻል ኢንተለጀንስ የሚባለው ሌላ ቋንቋ አርቲፊሻል ኢንተለጀንስ የሚባለው ነገር ስለሚመስለው ዓለም ትልቅ መነጋገሪያ የሆነበት ሆኖ ያው መነጋገሪያ ሆኖ እየተጠቀሙ ነው ሰዎቹ። በጣም እንደ ትልቅ መነጋገሪያ ሆኗል። እንደ ሰው የሚያስቡ ሮቦቶች እንደ ሰው የሚያስቡ ሮቦቶች አሉ። እንደ ሰው መስራት የሚችሉ ሮቦቶች አሉ። እሺ ሌላ ደግሞ ስለሚመስለው ዓለም አጠቃቀምና እውነተኛ አስተዋይ አሰራርን እንመለከታለን። ምንድነው መነጋገሪያ የሆነበት ምንድነው? እንደ ሰው የሚያስቡ ሮቦቶች አሉ። እንደ ሰው የሚያስቡ እንደ ሰው ስራ ምንም አይነት ስራ መስራት የሚችል ታውቃላችሁ። አሁን ከአንድ ወር በፊት አካባቢ አዲስ የአውቶሞቲቭ ቴክኖሎጂ መጥቷል። እሱ ምንድነው? ለምሳሌ መኪናው ራሱ በራሱ ጥገና ያደርጋል። ሰው መካኒክ ምናምን አያስፈልግም። ራሱ በራሱ ጥገና ይሰራል። ራሱ በራሱ ምንም ይሄን ያህል
እንትን ያለ ሳይሆን በቃ ራሱ በራሱ ለምሳሌ መኪና ላይ ሴንሰር የሚባለው ነገር አለ። ያን ሴንሰር ኦልሬዲ ተውትና ቨርቹዋል ሴንሰር አለ። ያ ቨርቹዋል ሴንሰር ቢበላሽ ራሱ በራሱ ዴቨሎፕ በማድረግ ጥገና ያደርጋልና እንዲህ አይነት አለና ይሄ ምንድነው ሮቦት ነው። በሌላ ቋንቋ መኪና ብቻ ሳይሆን ሮቦት ነው ይሄ ሲስተም። ስለዚህ ይሄ ሲስተም አለና ይሄ እንዲህ አይነት ነገሮች ስላሉ ኤአይ በጣም በዓለም ላይ መነጋገሪያ ሆኗል። እሺ ኤአይ ምንድነው? በቀላል አማርኛ ግን አሁን ትንሽ ግልጽ ላድርግና ኤአይ ምንድነው ብለን ሰው ሰራሽ አስተውሎ ምንድነው ቅድም ያወራሁት ነው። መማር የመወሰን ችሎታ አለ። በቃ ይሄ ነው። ሌላ ደግሞ ምንድነው መረጃ ማጥናት ይችላል። ህፃን ቅድም ያወራሁት ህፃን እሳት ከነካ እንደሚያቃጥል ያውቃል። ስለዚህ በዛ ሆኖ ያቃጥላል ብሎ በማወቅ ልክ እንደዛው በማወቅ አይነካም። ልክ እንደዚሁ ደግሞ ኤአይ የሆነ መረጃ ከሰጠው በዛ ሀሳብ መሰረት ልክ ያንን ለምን እንዴት የሚለው ነገር ጥያቄ በማንሳት ያንን ጥያቄ ራሱ በራሱ በመመለስ ምን ያህል ይሄ ውሳኔ እስከመስጠት ድረስ ደረጃ ደርሷል። ይሄ ቅድም ያወራሁት ነው። ኦልሬዲ ኤአይ የሚባለው ነገር ልክ እንደ ህፃን መማር የሚችል ነው። ኤአይ ከቀላሉ ኮምፒውተር በምን ይለያል የሚባለው ነገር ቅድም አይተናል። እሺ እነዚህ ሃንዳውቶችን እዛ ላይ አስቀምጣለሁ። ይሄ ኤአይ እንዴት ይሰራል? መረጃ በመስጠት ኤአይ ብዙ ሰው ይሄ ነገር ያው እዛ ላይ አይተናል። ማሽን ለርኒንግ የሚባለው ያው ብዙ ጊዜ ማሽን ለርኒንግ እና ዲፕ ለርኒንግ የሚባል ኤአይ ሁሌ ስናስብ ማሽን ለርኒንግ ማለት ምንድነው? ኮምፒውተሩ በቀጥታ ይህን አድርግ ብለን ትእዛዝ ከመስጠት ይልቅ መረጃ በመስጠት ራሱ እንዲማር ማድረግ ነው። ዲፕ ለርኒንግ ደግሞ ምንድነው? ከማሽን ለርኒንግ ጠለቅ ያለ እውቀት አለው፣ ጠለቅ ያለ ሂደት አለው። ይሄ አሰራር የሰውን አይምሮ ነርቮችን ምናምን ይኮርጃል። ለምሳሌ አንድን ፎቶ አይቶ ይህ ድመት ነው፣ ይህ ውሻ ነው በማለት ብዙ መረጃዎችን ይለያል ማለት ነው። ይሄ አሰራር አለ። ሌላ ኤአይ አይነቶቹ ስንት አይነት ኤአይ አይነቶች አሉ። ብዙ አይነቶች ኤአይዎች አሉ። ኤአይ ለማን እንዴት እንደሰሩ የመረጃ ኤአይ ለማን እንደሚሰሩት የመረጃ ኤአይ ምንም ነው ካልተመገበ ምንም አይሰራም። ኤአይ ምንም ነው፣ ምንም ካልተመገበ ወይም መረጃ ካልተሰጠ ምንም አይሰራም። ለምሳሌ ሁለተኛ ብጠይቅ አያውቅም፣ ምንም መረጃ ምንም አልተሰጠም። ልክ እኛ ምግብ ካልበላ እንደማንሰራ ሁሉ ኤአይ ደግሞ ዳታን ካልተመገበ አይሰራም። ይህ ግልጽ ነው። ኤአይ ትልቁ ነገር ምን ያስፈልጋል? በቃ ቅድም እንዳወራው ኤአይ ጀርባ ላይ ምን አለው? የሂሳብ ቀመሮች አሉ፣ ቢግ ዳታ አለ፣ ኢንፑት አለ። በዛ ነው ሰው። ስለዚህ እነዚህ ነገር ከሌለ እኛ ምግብ ተርበን በጣም እንትን ካለ ስራ እንደማንሰራ ሁሉ ልክ እንደዚሁ ኤአይ መረጃ ያስፈልጋል። ይሄ መረጃ ከሌለ ኤአይ ምንም ነገር መስራት አይችልም። ኤአይ ትልቁ መሳሪያ ነገር ማለት ነው ዳታ ነው፣ የሂሳብ ቀመር ነው። ዳታ የኤአይ ለመስፋትና መማር የሚያስፈልገው መሰረታዊ አካል ቀላል ነገር አይደለም። ዳታ የሚባለው ነገር እያንዳንዱ ኤአይ ስርዓት፣ ችሎታና ትክክለኛነት እንደገና ለሚቀበለው ዳታ ጥራትና መጠን ላይ ይመረኮዛል። የሆነ የሚሰጠው ውጤት አውጥቶታል። ለዚህ መሰረቱ ማነው? ትክክለኛነትና ዋናነት ማለት ግልጽነት እንዲሆን ምን ያስፈልጋል? የምንሰጠው ዳታ በጣም ወሳኝ ትልቅ ቫልዩ አለው። በዛ ተንተርሶ ነው ለኛ ዲሲሽን የሚሰጠው፣ በዛ ተንተርሶ ነው ለኛ ውጤት የሚሰጠው፣ በዛ ተንተርሶ ነው ለኛ ጉድ ፊድባክ የሚሰጠው። ስለዚህ ይህ መረጃ ከተለያዩ ምንጮች ሊሰበሰብ ይችላል። በጽሁፍ፣ በፊደላት፣ በቪዲዮ እንደምናየው ዛሬ ብዙ እንትኖችን ታያላችሁ። ብዙ ዘርፎች ኤአይ ሲስተም ምን ይመስላል ነው ከማለታችን በፊት ያው እናያለን፣ ያንን እዛ እናያለን። ግን በብዙ ዘርፎች ቅድም እንዳወራው አውቶሞቲቭ ላይ አይቻለሁ፣ አሳይ ነግራለሁ። መካኒክ አያስፈልግም። አሁን ከዛሬ 15 በፊት ቀን ዲዛይን የተደረገው ኤአይ መካኒክ አያስፈልግም። ራሱ በራሱ መኪናው እየሄደ የሆነ ችግር ካለ ራሱ በራሱ ሰርቪስ እያደረገ ራሱ በራሱ በቃ ቨርቹዋል ሲስተም ነው። በብዛት የሚሰራው ይሄ መኪና ቨርቹዋል ሲስተም ነው። እኛ በጣም ስቲሞ እያደነቀ ያለ ነው የሰው አልባ የሆነ
ድራይቭ ነው መኪና ራሱን በራሱ የሚነዳ መኪና ነው እስካሁን እየተደነቀ ያለ ነው። ግን አሁን ባለው ደረጃ በጣም ስናይ ምንድነው ኤአይ ደረጃ የደረሰበት ስናይ ምንድነው ምንም ሰው አያስፈልግም ወይ ጋራዥ አያስፈልግም። ራሱ በራሱ ሰርቪስ ራሱ በራሱ ሜንቴናንስ ይሰራል። ራሱ በራሱ ፕሬዲክቲቭ ሜንቴናንስ ይሰራል። ራሱን በራሱ ሰው አያስፈልግም፣ ምንም አያስፈልግም። ከዛ በተጨማሪ ደግሞ የሆነ ቶዮታ ካምፓኒ ለምሳሌ ጃፓን ብሎ የጃፓን መኪና እዚህ በዛን ሰዓት አዲስ የሚመጣ ቴክኖሎጂው ሲመጣ እዚህ እኔ ጋር ያለው መኪና እዛ ጃፓን ላይ ቁጭ ብሎ ኦንላይን ላይ ሜንቴናንስ ይሰራል። ይሄ ሲስተም ነው አሁን ያለው እየመጣ ያለው። ስለዚህ በጣም የሚገርም ነው ኤአይ ላይ። ለምንድን ነው ለዚህ ሁሉ ምክንያቱ ማነው? ዳታ። በጣም ዳታ ወይ የሂሳብ ዳታና የሂሳብ ቀመር በእነዚህን ተንተርሶ ነው ለኛ ፊድባክ የሚሰጠው። ስለዚህ የኤአይ ትልቁ ማነው? ዳታ ነው። ይሄ ማስተዋወስ ማወቅ አለብን። የኤአይ በጽሁፎች በመጽሐፍት ውብ ጽሁፎችን፣ ሌሎችን መጽሐፍቶች ምንጮችን ይጠቀማል። ቪዲዮችን፣ ስዕሎችን፣ ድምጽ መዝሙሮች ወይ ዘፈኖችን ይጠቀማል። የማስተማር መረጃ የምንድን አጠቃላይ ደግሞ ተግባራት መረጃን አስተዋጽኦ ያደርጋል። ምንድነው ሌላ ደግሞ ዳታ እንዴት እንደሚተገብር እናለን። ኤአይ እንደ ቻት ጂፒቲ ያሉ ስርዓቶችን በሚሊዮኖች የተለያዩ መጽሐፍትን፣ ጽሁፎችን፣ የስነ ልቦና ምንጮች ስላነበበ ማንኛውም የተጠየቀ ጥያቄ መመለስ እና የተለያዩ አይነት ጽሁፎችን መጻፍ ይችላል። ይሄ ግልጽ ነው። እንደ ቻት ጂፒቲ ምንም ጠይቅ ማለት ዲፕሲክ ምንም ጠይቅ ሲመለስ። ሌላ ደግሞ ምንድነው ሌላ ነገር ምንድነው ብዙ ኤአይዎች አሉ። ጂሜል ምንም ጠይቅ ይመልሳል። ስለዚህ እነዚህ ጽሁፎችን መጻፍ የሚባለው ነገር የሚችለው እንዴት ነው? የተለያዩ ስነ ልቦና ነገር ተሰጥተዋል፣ ጽሁፎች ተሰጥተዋል። የተለያዩ ብቻ ከተለያዩ ማህበራዊ ሚዲያም ራሱ ይቀበላል። ይሄ አሁን ለምሳሌ ራሱ የሚነዳ መኪና ስናይ ምንድነው ራሱ የመንዳት የሚችለው መኪና በሚሊዮን የሚቆጠሩ የመንገድ ላይ ቪዲዮቹ ስነ ስርዓት ወይ ህጎች ስነ ስርዓት መረጃዎች ወይ ህጎቹ ማለት ነው እና ስለተመረጡ መንዳት በቃ ኦሬዲ ተሰጥቷል። እነዚህ ሴታፖች የመንገድ ሁኔታ ተሰጥቷል። የመንገድ ራሱ የመንዳት የሚችለው መኪና በሚሊዮን የሚቆጠሩ የመንገድ ላይ ቪዲዮቹ ተሰጥቷል። የመንገድ ሁኔታ ተሰጥቷል። የመንገድ አቅጣጫዎቹ ተሰጥቷል። ኢንፎርሜሽን ተሰጥቷል። በዛ መሰረት ምክንያት በማድረግ ስራ ይሰራል። እሱ ብቻ ሳይሆን በየመንገዱ የተተከሉ ሴንሰሮች አሉ። እነዚህ ሰልፍ ድራይቭ መኪናዎቹ እንዲጠቀሙ ተብሎ በየመንገዱ የተሰሩ ሴንሰሮች አሉ። እርስ በርስ በዚህ በሲግናል ሲስተም ይግባባሉ። በዛ መሰረት ራሱን በራሱ መኪናውን ይነዳል። ይሄ ትልቁ ነገር ያው መረጃ ነው። ሌላ ደግሞ ይሄ በአውቶሞቲቭ ነው። በአውቶሞቲቭ ስናይ ነው። ሌላ በጤና ዘርፍ ስናይ ምንድነው የባህሪያትን ለምሳሌ የአንድ በሽታ ባህሪያትን ተሰጥቷል። የአንድ በሽታ ለምሳሌ የካንሰር ከሆነ የካንሰር ምክንያቱ ምንድነው ብሎ ራሱ እንዲያውቅ ካንሰር ምልክቶቹ ምንድናቸው ብለው ነው ተሰጥቷል። ዳታ ኦሬዲ ተሰጥቷል። ስለዚህ ምን ያደርጋል? የተለያዩ ዘርፎች የተለያዩ በሽታዎች የተለያዩ ዳታ ተሰጥቷል። በዛ ተንተርስቶ በጤና ዘርፍ ላይ ይሄ ነገር እንዲህ አይነት አለ ብሎ በአጠቃላይ ምን ያደርጋል? በቀላሉ ይለያል ማለት ነው። መለየት ይችላል ማለት በቃ በሽታዎች በቀላሉ መለየት ይችላል። ይሄ እንዲህ አይነት በሽታ አለ፣ ይሄ እንዲህ አይነት በሽታ አለ በቀላሉ ማለት ነው። ምክንያቱም ብዙ ዳታ ፌድ ስለተደረገ። ሌላ ደግሞ ምንድነው ለምሳሌ አንድ ሰው ምንድነው እንዲህ በማየት ይሄ እንትና ነው ብሎ በስም መለየት ይችላል። ችግር የለበትም። ያይ ለምሳሌ በቃ እንዲህ በማየት ይሄ እንትና ነው ይሄ እንትና ይባላል ብላችሁ እዚህ ቻት ጂፒቲ ገብታችሁ ስለራሳችሁ ጠይቁ። ምን አይነት ሰው እንዳላችሁ ምን አይነት እንደምትወዱ ምን አይነት እንደምትጠይቁ ይነግራል። ዲቴል ይነግራል። ስለዚህ ይሄ ኤአይ ነው።
እና ይሄን ይመስላል። እሺ አላጎሪ የኤአይ መመሪያ የሂሳብ አላጎሪዝም ወይም አላጎሪዝም የኤአይ መመሪያ የሚባለው ማለት ለኮምፒውተር የምንሰጠው የሂሳብ መመሪያ ነው። የሂሳብ አላጎሪዝም ማለት አላጎሪዝም የኤአይ ስርዓት የሚሰራበት መንገድ የሚገልጽ የሂሳብ መመሪያ ነው። የሂሳብ መመሪያ ነው የሚገልጽ የሂሳብ መመሪያ ነው። ለምሳሌ ምግብ ለመስራት የሚያስፈልግ ቅደም ተከተል ወይ ፕሮሲጀር ይባላል። ያንን እነዚህ መመሪያዎችን ተጠቅሞ መረጃዎችን ይተነትናል። ኤአይ ሂሳብ መመሪያው ትልቁ ነገር ኤአይ መረጃ መቀበል፣ መተንተን፣ ውጤት መስጠት ነው። እነዚህ ሶስት ነገሮች ወሳኝ ነገሮች ናቸው። መረጃውን ይቀበላል ወይም ዳታን ይቀበላል፣ ከዛ መተንተን ይተነትናል፣ ከዛ ለፈ ደግሞ መልስ ይሰጣል ወይም ውጤትን መስጠት ነው የኤአይ ትልቁ መመሪያ። ኤአይ እንዴት ይሰራል? ተግባር ምሳሌ እንየው። ለምሳሌ እኛ ስልክ አውጥተን ፈልግ ብላችሁ ብታወጡ ስልክ ላይ መጀመሪያ እኛ የተጠቀምናቸው ነገሮችን ቅርብ ጊዜ ያሉትን አየር ላይ ፊት ለፊት ላይ ያስቀምጣል። ድንገት እዛ ውስጥ ሊሆን ይችላል ብላችሁ ሊሆን ስለሚችል ለምሳሌ ፈልግ ውስጥ ኢንተርኔት ውስጥ ፈልግ ብዬ ገብቼ ዶግ ካላችሁ ዶግን ያመጣል፣ ፉድ ካለም ፉድ ያመጣል። ብቻ ማንኛው ነገር ማምጣት ያመጣል ማለት ነው። የፎቶ መለየት ለምሳሌ አንድ ሰው ስካን አድርጎ ይደናተናል። እስቲ ጂሜል ገብታችሁ ራሳችሁ ስካን አድርጉ፣ ስለ ራሳችሁ ሙሉ መረጃ ይናገራል። ስለዚህ ይሄ ነው ትክክለኛ ፎቶዎችን ይገልጻል። ስለዚህ ስልካችሁ ያንን ፎቶ እንዴት አውቆ መልሱ አሁን ያየው የኤአይ ነው። ስለዚህ ዲያቆ እንትና ካለ እንዴት አውቆ ነው ካላችሁ ኤአይ ነው በቃ ወረዳለ። ስለዚህ የሰራላችሁት እንትና ሰዎችን ኮሜንት ላይ ሰርቷል ብሎ ከተናገረ እንደሚታሽ ይሄ ኤአይ ይመስላል። የኤአይ አይነቶቹ ኤአይ ብዙ አይነት አለ፣ ብዙ አይነቶች አሉ። ግን ዋናው ኤአይ መሰረታዊ ኤአይ አይነቶች አሉ። ሁሉም ነገር ማድረግ ይችላል። መልሱ ኤአይ ለምሳሌ ሁሉም ነገር ማድረግ ይችላል ማሰብ ጥሩ አይደለም። ኤአይ ሁሉም ነገር ማሰብ አይችልም። ኤአይ ሁሉም ነገር መስራት ይችላል፣ ሁሉም ነገር ማሰብ ይችላል ብሎ ማሰብ ተገቢ አይደለም። ይሄ ስህተት ነው። ኤአይ ሁሉም ነገር ማድረግ አይችልም። ኤአይ ሁሉም ነገር መስራት አይችልም። ይሄ ግልጽ ማወቅ አለብን። ኤአይ ላይ ደግሞ ሙሉ በሙሉ መደገፍ አይደለም። ኤአይ ቱል ነው፣ እኛ እንድንጠቀም የተሰጠ ነው። በቃ ኦልሬዲ ዳታ ባግራ ሂሳብ ቀመር ብላል። ስለዚህ እኛ እንድንጠቀም ሙሉ በሙሉ በሱ መደገፍ ሳይሆን በቃ እንዳስፈላጊነቱ እንድንጠቀም ነው የተሰጠው። ሶ ኤአይ ለተለያዩ ስራዎች እንደሚሰሩት እንደ ተለያዩ አይነቶች አለ። ብዙ አይነት የተለያዩ ስራ የሚሰራ የተለያዩ ኤአይ አይነቶች አሉ እና እንደየችሎታቸው እና የተሰጠበት ደረጃ እንደመለየ ሁሉ ዋና ዋና ክፍሎች አሉ። ኤአይ ናሮ ኤአይ እና ናሮ ኤአይ እና ጀነራል ኤአይ የሚባል አለ። አሁንም የምንጠቀማቸው የአሁኑ ሰዓት ኤአይ አይነቶቹ ጠባብ ኤአይ ናሮ የሚባለው ኤአይ ነው። እኛ እየተጠቀምን ያለ ነው። ኤአይ ቻት ጂፒቲ፣ ጂሜል ምን የሚባሉት ምንድናቸው? ይሄ ናሮ ኤአይ የሚባለው ወይ ጠባቡ ኤአይ አሁን የምንጠቀማቸው የአሁኑ ሰዓት አይነት ኤአይዎች ናቸው። ሌላ ምንድነው? አጠቃላይ ጀነራል ኤአይ የሚባለው ጀነራል ኤአይ የሚቀጥለው እስካሁን ያለ ማለት ይሄ ገና ነው ሊመጣ ያለው ማለት ይሄ ከ2030 በኋላ ከ2040 በኋላ ሊመጣ ያለው ኤአይ ነው። በጣም የሚገርም ኤአይ ነው። ይሄ ምንድነው? ከሰው በላይ ማሰብ የሚችል ከሰው በላይ መስራት የሚችል እንደማለት ነው። ምንድነው? ገና አልመጣም፣ እስካሁን ያልደረሰ ነው ኤአይ ነው ይሄ ነገር። ያው እኛ እስካሁን የምንጠቀመው ናሮ ኤአይ ነው። ለምሳሌ ናሮ ኤአይ ውስጥ ቻት ጂፒቲ፣ ጉግል ትራንስሌሽን የሚባሉት እነዚህ ናሮ ኤአይ ናቸው። ናሮ ኤአይዎች ናቸው። ሌላ ሴሪያል ኦር ኤሌክስ የሚባል ኤአይ አለ። እነዚህ ናሮ ኤአይ ተብሎ ነው የሚጠሩት። እሺ ጀነራል ኤአይ አለ። ጀነራል ኤአይ አሁን ገና ያልደረስንበት በምርምር ላይ ያለ ደረጃ በምርምር ደረጃ ላይ ያለው ኤአይ ነው እና ጀነራል ኤአይ የሚባለው በቃ
ገና ነው አልደረሰንም፣ ግን ምርምር ላይ ነው፣ ጥናት ላይ ነው። ይሄ በጣም የሚገርም ነው። ጀነራል አርቲፊሻል ኢንቴሊጀንስ የሚባለው ነው ኤጂ የሚባለው በጣም ልክ እንደ ሰው ማንኛውም አይነት እውቀት መማር መስራት የሚችል ደረጃ ያለው ማለት ነው። በጣም ማንኛውም አይነት የሚችል ነው። ይሄ ኤአይ ምንድነው? የሰው ልክ ያለ ኮመን ሴንስ። ይሄ ምንድነው? እንደ ሰው ኮመን ሴንስ ወይም የማመዛዘን ችሎታ ይኖረዋል። ኤአይ ለአስተማሪዎችና ለአስተማሪ ነገሮች መረዳት እና ማመዛዘን ይችላል። የሰው ልክ ኮመን ሴንስ የሚባለው ማመዛዘን የሚችል ማመዛዘን ችሎታ ያለው ማለት ነው። ሌላ ዜሮ ሹት ለርኒንግ ዜሮ ሹት፣ ይሄ አዲስ ነገሮችን ያለ መረጃ መለየት የሚችል ናሮ። ዜሮ ሹት ለርኒንግ ማለት አዲስ ነገሮችን ያለ መረጃ ምን ማለት መረዳት መቻል፣ ያለ መረጃ መቻል፣ ምንም አይነት መረጃ ሳንሰጥ ነገሮችን መረዳት የሚችል። አሁን እስካሁን ያለው ምንድነው? የሂሳብ ቀመሮች ቢግ ዳታ ጀርባ ላይ አለ፣ በዛ መሰረት ይሰራል ብለን ይሄ ግን ምን ያደርጋል? አንደኛ ነገሮችን ማመዛዘን ይችላል። ሁለተኛ ደግሞ አዲስ ነገሮችን ያለ መረጃ ምን ማድረግ ይችላል? መረዳት ይችላል። አዲስ ነገሮችን ያለ መረጃ በነፃ መስራት የሚችል ማለት ነው። ራሱን በራሱ ማሻሻል። ለምሳሌ ጀነራል ኤአይ ካለ ራሱን በራሱ በየጊዜው አፕዴት ያደርግ ራሱን በራሱ እያሻሻለ ነው የሚሄደው። ይሄ ምንድነው? ለምሳሌ አንድ ነገር ልንገራችሁና ሁለት ሮቦቶች ጀነራል የሆኑ ሁለት ሮቦቶች አንድ ላይ ተገናኝቶ እርስ በርስ ኮሙኒኬት አድርጎ ስራ ቢሰሩ ምን ያደርጋሉ? አንደኛ ማመዛዘን ይችላሉ። ሁለተኛ ደግሞ አዲስ ነገሮች ምንም ያለ መረጃ መረዳት የሚችሉ ናቸው። ስለዚህ አዲስ ነገር ይፈጥራሉ ማለት ነው። አዲስ ነገር መስራት የሚችሉ ናቸው። ስለዚህ ራሱን በራሱ ማሻሻል ማሳደግ ይችላል ማለት ነው። በቃ ምንም ነገር ሳይሆን ራሱን በራሱ ያሻሽላል ማለት ነው። ይሄ ጀነራል ኤአይ ነው። ሌላ ሱፐር ኤአይ ይባላል። ሱፐር ይህ ከሰው ልጅ በላይ አእምሮ በላይ የሆነ ከሰው አእምሮ በላይ የሆነ ከሰው ልጅ አእምሮ በላይ የሆነ ሱፐር ኢንተሊጀንስ አርቲፊሻል ኢንተሊጀንስ ተብሎ ነው የሚጠራው። ሱፐር የሆነ አርቲፊሻል ኢንተሊጀንስ ነው ከሰው አእምሮ በላይ በቃ በጀምናቸው ዓለምን የሚቆጣጠር ወይም እጅግ ውስብስብ ምንድነው? ይሄ ከሰው ልጅ ማሰብ የሚችለው በላይ ማሰብ የሚችሉ ሰው ልጅ መስራት ከሚችለው መስራት የሚችል ይሄ ምንድነው? በፊልሞች ላይ እናያለን። ብዙ አይነት ሆሊውድ ፊልሞችን በብዛት እናያለን። ዓለም ላይ የሚቆጣጠሩ ወይም እጅግ ውስብስብ የጠፈር ምስጢሮችን የሚፈቱ ማሽኖች ሱፐር ኤአይ ተብሎ ነው የሚመደቡት። እነዚህ ሱፐር ኤአይ ተብሎ ነው። አሁን ይሄ ጀነራል ጠባቡ ምንድነው? አሁን ጠባቡ ናሮ ኤአይ የሚባል አሁን የምንጠቀመው ነው። ጀነራል ኤአይ ማለት ምርምር ላይ ያለው ነው። ሱፐር ኤአይ ማለት በቲዮሪ ደረጃ ያለው። ስለዚህ እኛ አሁን በቃ ጠባቡ ናሮ ላይ የሚመጣው ሱፐር ኤአይ ጀነራል ኤአይ ያው ሲንደርስ እናያለን ካለን። ስለዚህ ይሄ በጣም ቴክኖሎጂ ላይ በጣም ወሳኝ ነገር ነው እና ኤአይ ደግሞ ስጋት አለ። ኤአይ ስጋት አለ። በነገራችን አሁን ሁለት ሮቦቶች አንድ ላይ ተገናኝተው ስራ ቢሰሩ የሆነ ነገር በፈጠረ ቁጥር የሆነ ስጋት አለ። እሺ እንዲህ ከሆነ የኤአይ ጥቅሞቹ ምንድነው? አንደኛ ቅልጥፍና አለ። ኤአይ ሰው ከሚሰራው በላይ እርስ በርስ የሆነ ስራ መስራት በጣም ቅልጥፍና አለ። በጤና ደረጃ ለምሳሌ የሆነ በሽታ አየር ላይ መለየት በቃ ይሄ በጣም እንትን ነው። ሌላ ደግሞ ደህንነት ደረጃ በቀላሉ ኤአይ ሊተኩ የሚችሉ ስራዎች ላይ ያሉ ሰዎች ስጋት ላይ ሊወድቁ ይችላሉ። በጣም አስጠጋ ያለበት ነገር እዚህ ጋር ስጋቶቹ የስራ መጥፋት ልክ ነው። ቅድም እንዳልኩ የስራ ሊጠፋ ይችላል። ምክንያቱም በየቦታ አሁን ቅድም እንዳልኩ ሰው አልባ አሁን መካኒክ ላይ ያስፈልግ ይችላል። ከ40 ዓመት በኋላ መካኒክ ያስፈልግ። ምክንያቱም መኪናው ራሱን በራሱ ነው ሜንቴናንስ የሚሰራው፣ ራሱን በራሱ ነው ሰርቪስ የሚያደርገው። ስለዚህ ጥገና ያስፈልግ። ስለዚህ መካኒክ ያስፈልግ ማለት ነው። አያችሁ
ሌላ ፍርድ ቤት ለምሳሌ ብንሄድ ይሄ ጀነራል ኤአይ ሱፐር ኤአይ ቢገባ ዳኛ አያስፈልግም፣ ራሱ በራሱ ይሰራል። ስለዚህ ይሄ ነው። ሌላ ደግሞ የግል መረጃዎችን ኤአይ ምንድነው እኛ መረጃዎችን በብዛት ስለምንሰበስብ ለደህንነታችን በቃ ኦልሬዲ ለኮምፒውተራችን መረጃ በሰጠን ቁጥር ምን ይሆናል ስለ አንቺ በቃ የሆነ ለሌላ ሰው አሳልፎ ይሰጣል። ስለዚህ በጣም የግል መረጃ ለሌላ ሰው የመስጠት በጣም ሀይ እንትን ስላለ ጥንቃቄ በጣም ቀላል የሆነ በጣም ስጋት አለ፣ ከባድ ነው። ሌላ ዲፕፌክ የሚባለው ሰዎችን ድምፅና ምስል በመምሰል ሀሳቦችን ሀሰተኛ መረጃዎችን ማሰራጨት ይችላል። ይሄ በጣም ከፍተኛ ስጋት በተለይ ብዙ ጊዜ ኢትዮጵያ ላይ እየሆነ ያለው ነገሮች ሁሉም እውነት ነው ብለን አንወስድም። ምክንያቱም በዚህ ኤአይ ዘመን ነው ያለነው። በቃ ኤአይ ዘመን ነው ያለነው። በቃ ያለነው ያስብላል። ይሄ በጣም ከፍተኛ ስጋት አለው። ስለዚህ ዲፕፌክ ናቸው እነዚህ። አሁን ለምሳሌ በቃ ሰው ያለነው ማስባል፣ ሰው ያለነው በቃ የሌለው ነገር መፍጠር፣ ይሄ ከፍተኛ ስጋት ነው። ስለዚህ ሰዎችን ድምፅን ምስልን በቃ እኔ አሁን ይሄ ቪዲዮ ወስደው ሰው የሆነ ነገር እንዲያወራ ማድረግ ይችላል። ይሄ በጣም ክፉ በዚህ ደረጃ አለ። የግል መረጃ ሳልፎ መስጠት፣ የስራ መጥፋት፣ ይሄ ትልቁ ስጋት ነው። ስለዚህ ይሄ ነገር አለና በጣም ከፍተኛ ስጋት አለ። ጥቅሞችን ልክ በሰው መልክ ነው። ቅልጥፍና አለው፣ ጤና ደረጃ ለምሳሌ በጣም አሰጊደ እና ይሄ ነገር አለ። ስለ ኤአይ እንዴት ትመለከታላችሁ? እና ያው ለምሳሌ አንድ ኤአይ እንዴት ትመለከታላችሁ? ይሄ እንዲህ ከሆነ ኤአይ እንዴት ትመለከታላችሁ? ኤአይ ስራችሁን ያቃላችኋል ወይስ ስራዬን ይነጥቀኛል ብላችሁ ትሰጋላችሁ? ኮሜንት ላይ እሺ በግልጽ አስቀምጡልኝ። ይሄ ነገር ኮሜንት ላይ አስቀምጡ የኤአይ ስጋት ካለ። ሰላም ጤና ይስጥልኝ። ይህ ከባለፈው የቀጠለ ስለ ኤአይ ቴክኖሎጂ እያየን ነበረ። ዛሬ መጨረሻ ፓርቱን እናያለን። ዛሬ የምናየው በኤአይ በዕለት ህይወታችን ምን ያህል አስተዋጽኦ ወይም ምን ያህል ስራ እየሰራን ነው። እያንዳንዳችን የራሳችን ውሎ ነው። በዛ ውሏችን ላይ ኤአይ ምን አይነት ስራ እየሰራን ነው የሚባለው በዚህ ዙሪያ የምናየው ይሆናል። ባለፈው ኤአይ ቴክኖሎጂ ከጅማሬ አሁን ያለበት ሁኔታ ወደፊት ያለበት ሁኔታ አይተናል። ዛሬ ደግሞ ምናየው በዕለት ህይወታችን ምን ያህል ስራ እየሰራ ነው። በዕለት ህይወታችን ምን አይነት ስራ እየሰራ ነው የሚለው ነገር ዛሬ እናያለን። ኤአይ በዕለት ህይወታችን ብዙ አስተዋጽኦ ወይ ብዙ ነገሮችን እየሰራ ነው። ብዙ ጊዜ ባለፈው እንዳየነው ኤአይ ሰው አንዳንድ ጊዜ ግንዛቤ እጥረት ያላቸው ሰዎች ኤአይ እንደ ሰይጣን ብለው ነው የሚያስቡ አሉ። እና በፊት እንዳየነው ኤአይ ጀርባ ላይ ወይ ባክንድ ላይ ብዙ የሂሳብ ቀመሮች ተሰርቶ እና ዳታ በጣም ብዙ ዳታ ቢሊየን ሲሆን ዳታ ኢንፑት ተደርጎ ስላለቅ በዛ ከዳታ ቤዝ አውጥቶ ለኛ በሚመቸው መልክ በሚጠይቀው እንደ ጥያቄ ሁሉም ነገር እየሰራ ይገኛል። እና በሕክምና ደረጃ ምን እየሰራ ነው የሚለው ነገር አይተናል። ዛሬ ኤአይ በዕለት ህይወታችን ምን እየሰራ ነው የሚለው ነገር ነው ዲቴይል የተወሰነ ፓርቶች የምናየው። ኤአይ የሚለመደውን ቴክኖሎጂ እንዴት እየጠቀመን ነው? ዛሬ በዕለት ህይወታችን እንዴት እየጠቀመን ነው? ራሳችን እንዴት እናዘጋጅ የሚለው ነው። አሁን በፊት አንዳንድ ነገሮች አይተናልና ከዚህ በኋላ እኛ ራሳችን እንዴት እያዘጋጀን መጠበቅ እንዴት አድርገን እናዘጋጅ የሚለው ነገር እናያለን። እንዴት እየተጠቀመን ነው? ዕለት ህይወታችን ዕለት በላይፋችን እንዴት እየጠቀምን ነው? ራሳችን ደግሞ ወደፊት ለሚመጣው ለኤአይ ሲስተም እንዴት ራሳችን እናዘጋጅ የሚለው ነገር ስናይ ኤአይ ብዙዎቻችን ኤአይ ገና ወደፊት የሚመጣ የሳይንስ ልቦለድ ይመስለናል። ይሄ በጣም በፊት እንዳየነው
በ50ዎቹ በፊትም እንደነበረ ቼስ ተጫውቶ ከሰው ጋር እኩል ተወዳድሮ ኤአይ ሲስተም እንዳሸነፈ አይተናልና ኤአይ ብዙዎቻችን ገና ወደፊት የሚመጣው የሳይንስ ልቦለድ ይመስለናል። ነገር ግን ኤአይ ዛሬ ግን እውነታው አሁን በዚህ ሰዓት በእጃችን ላይ ባለው ስልክ ውስጥ ጭምር አለ። ኤአይ እጃችን እኔ ኮምፒውተር ላይ ነኝ፣ ኮምፒውተር እየሰራው ነኝ። ነገር ግን በዚህ በኮምፒውተር ውስጥ ኤአይ አለ። እሱ ብቻ ሳይሆን በጣም በዕለት ህይወታችን በስልካችን ኤአይ አለ። ይሄ ደግሞ ማወቅ አለብን። ስለዚህ እኛ ራሳችን ከኤአይ ኢንተግሬት ለማድረግ ዕለት ማዘጋጀት አለብን። አንደኛ ግንዛቤ አንጻር ራሳችን ማዘጋጀት አለብን። ኤአይ ልክ ለኛ ኤአይ አጋዥ ቱል ነው። እኛ በሱ ሳይሆን የምንመራው እሱ በእኛ የሚመራ ነው። ስለዚህ ኤአይ በእኛ የሚመራ ከሆነ እኛ ኤአይን ለመምራት ምን ማድረጋል? መዘጋጀት አለብን። ይሄ ግዴታ ነው። አለበለዚያ ኤአይ አንተን ይመራል ማለት ከገበያ ትወጣለህ። በህይወታችሁ በቃ የማይሆን ነገር ሊከሰት ይችላልና ስለዚህ ምን ማድረግ አለብን? ራሳችን ምን ማድረግ አለብን? ማዘጋጀት አለብን። ምክንያቱም እኛ እያንዳንዱ በዕለት ህይወታችን በምንጠቀመው ስልካችን በተለያዩ በኤሌክትሮኒክስ ማቴሪያል ላይ ኤአይ አለበት። ስለዚህ ይህን ያለው ኤአይ ምን ማለት መጠቀም ይቻላል እስከ ጥግ። ፕላስ ደግሞ ይህንን ለመጠቀም ራሳችን ማሳደግ መቻል አለብን። ከኤአይ በላይ እኛ ራሳችን ማሳደግ አለብን። ምክንያቱም ኤአይ እኛ ኤአይን መጠቀም አለብን። ሳናውቀው በየቀኑ የምንጠቀማቸው ኤአይ ውጤቶች የትኞቹ ናቸው የሚለው ነገር እንየው። በየቀኑ እየተጠቀምን እነዚህ የትኞቹ ናቸው ብለን ስናይ ማህበራዊ ሚዲያ ስልት ቀመር የሚባለው ነገር አለ። ማህበራዊ ሚዲያ ስልት ቀመር የሚባለው ነገር ምንድነው? ለምሳሌ እኔ ካለው እኔ የምወደው ነገር አለ። እኔ የምወደው ነገር ለእኔ አጥንቶ ለእኔ ፍላጎት ለእኔ የሚያስፈልገው ነገር ለእኔ የሚሆነው ነገር ከኮንቴንቶች ውስጥ መርጦ ለእኔ ያቀርባል። ለምሳሌ ብዙ ኮንቴንት አለ ሶሻል ሚዲያ ላይ ፌስቡክ፣ ቲክታክ የተለያዩ ነገር ላይ የተለያዩ ኮንቴንቶች አሉ። ስለዚህ ለእኔ የሚሆነው የትኛው ነው የሚለው ነገር ኤአይ ምን ያደርጋል? እኔ የምወደው ነገር ለእኔ መርቶ ነው የሚያቀርበው። ማንኛው ነገር ዝም ብሎ ለእኔ አያቀርበው። ይሄ የዕለት ማህበራዊ ሚዲያ ላይ ያለው ነገር ነው። ፕላስ ደግሞ የኔ ጓደኛ ካለ እኔ እሱ ጋር አንድ ላይ ብዙ ጊዜ ከታየን ምን ያደርጋል? ኤአይ እኔ የያዘው ስልክና እሱ የያዘው ስልክ እርስ በርስ በመግባባት እኔ ጋር የሚመጣው ብዙ ነገሮችን እሱ ጋር ያመጣል። ምክንያቱም ሁለታችን አጠገብ ላይ ስላለን ምን አድርጎ ነው የሚያስበው? እርስ በርስ ይሄ ነገር ለሁለቱ ይመቻል በማለት ወይም ሀሳባቸው አንድ ነው በማለት ለእኔ የሚመጣው ለሱም ያቀርባል። ይሄ ብቻ አይደለም። ቲክታክም ዩቲዩብ ላይም ልክ እንደዛ የሚመጣላቸው ቪዲዮዎች እና ማስታወቂያዎቹ በአጋጣሚ የሚመጡ ይመስላችኋል? እናንተ ስታስቡ ይሄ አጋጣሚ አይደለም። ይሄ የራሱ ምን ያደርጋል? አልጎሪዝም በሂሳብ ቀመር ሰርቶ ለእኔ ያመጣል ማለት ነው። ሌላ ደግሞ አስተማሪ ስልት ቀመር የእናንተን አስተሳሰብና ፍላጎት አጥንቶ የምትወዱ ነገር በትክክል መርጦ ያቀርባል። ይሄ አሁን ያልኩት ነው። ለኔ የምወደው ነገር ለኔ መርጦ ያቀርባል። እሺ፣ ፎቶና ቪዲዮ ጥራት። ለምሳሌ በስልካችን ፎቶ እንነሳለን። እናንተ ታነሳላችሁ። እናንተ ስታነሱ ፊታችሁ የሚያጠራው በስተጀርባ ባለው ብርሃን ባለው ኤአይ ነው። ለምሳሌ ምን ያደርጋል? ፎከስ ይሰራል። ፍሮንት ባክኤንድ ካለ ፍሮንት ላይ ሳብጀክት ካለ ባክኤንድ ላይ ደግሞ ባክግራውንድ አለ እና ፍሮንት ላይ ፎከስ ካደረገ ባክኤንዱ ብሌር በማድረግ ስራ ይሰራል። ሌላ ደግሞ ምን ያደርጋል? ጨለማ በሆነ ጊዜ ላይ አውቶማቲካሊ ብርሃንን ሰንስ በማድረግ ጨለማ ባለበት ቦታ ብርሃን ይጨምራል። ይሄ አለ። ይሄ ፎቶ ቪዲዮ ስናነሳ ይሄ ዕለት የምንጠቀመው ነገር ነው። የቋንቋ ትርጓሜና ጽሁፍ ስናይ ምንድነው ልክ አሁን የምንጠቀመው ጉግል ትራንስሌት የሚባለው ነገር ታውቃላችሁ። ከዚህም አሁን የተሻሉ ኤአይዎች እየመጡ ናቸው። የጉግል ትራንስሌት የሚባለው ነገር የሆነ ቋንቋ ከሰጠው
ጉግል ትራንስሌት ማለት ስንጠቀም ወይም በስልካችን ጽሁፍ ስንጽፍ ቀጣዩን ቃል የሚገምተው ወይም አውቶ ኮሬክት ያያል። ለምሳሌ ማሩታ ፊልም እንደ ካልኩ በኋላ ሶፍትዌር የሚለው ነገር ፊት ለፊት ላይ ያመጣል። ማሩታ ካልኩ በኋላ ቀጣይ ፓርት ላይ የሚመጣው ፊልም እንደሆነ ስለሚያውቅ ፊልም ያመጣል። እንደ ሶፍትዌር ኮሌጅ የሚለው ነገር እኔ ማሩታ መጻፍ ብቻ ነው የምጠብቀው፣ ሌላው ራሱ ያመጣል ራሱ ያሞላል። አሁን ደግሞ እንደ ቻት ጂፒቲ ያሉ መሳሪያዎች ደብዳቤ ለመጻፍ ልክ ነው፣ ኮንቴንት ክሬት ማድረግ፣ የቤት ስራ ለመስራት፣ ሶሻል ሚዲያ ፖስቶችን በማመንጨት ምን ያደርጋል? እንደ ረዳት ሆኖ እንደ አጋዥ ሆኖ እኛን ያግዘናል። ይሄ ያው ግልጽ ነው። የወደፊት ዕጣ ፈንታችን ምንድን ነው ብለን ስን ቅድም እንዳወራ ነው የኤአይ ዘመን መምጣት አያስፈራንም። የኤአይ ዘመን መምጣት አያስፈራንም። ምክንያቱም እኛ እሱን እንጠቀማለን እንጂ እሱ እኛን አይጠቀምም። አንድ ሁለተኛ ደግሞ ኤአይ ዘመን መምጣት የሚያስፈራቸው ሰዎች አሉ። ለምሳሌ ኤአይ እንደ ልብ መጠቀም ከቻልክ ኤአይን ከመራክ የኤአይ ዘመን መምጣት አያስፈራንም። ምክንያቱም እኔ ኤአይን እንደ ልብ ስለምጠቀም ለእኔ እንደሚሆነው አዘጋጅቼ ነገሮችን እጠቀማለሁ። የሚያስፈራቸው ደግሞ አሉ። እነዚህ ምን አይነት ሰዎች ናቸው? ቅድም እንዳወራ ነው ራሳቸውን ያላስተማሩ፣ ራሳቸውን ያላበቁ፣ ለዛ ለኤአይ ሲስተም አለመዘጋጀት ነው የሚያስፈራ። ምክንያቱም ዛሬ ለምሳሌ የሆነ ግራፊክስ ዲዛይነር የሆነ ዲዛይን ስራ ይሰራል። ኤአይ ካልተማረ ያንን ሰውየው ግራፊክስ ዲዛይን ሰውየው አንደኛ ኖሌጅ ያስፈልጋል። ሁለተኛ ደግሞ የኤአይ ውጤቶችን ለመጠቀም ኖሌጅ ኤአይን ማወቅ አለበት። ሶ ምን ያደርጋል? ኤአይ አጠቃቀም ማይችል ሰው ግራፊክስ ዲዛይን ከራሱ ቢሰራ በጣም ኤአይ የሚያሰራቸው በኤአይ ሲስተም ተጠቅሞ ሰዎች የሚሰሩት በጣም ሀይ ናቸው። ስለዚህ ኤአይ ግዴታ ማወቅ አለብን። ካላወቀን ደግሞ በጣም አለመማራችን ኤአይ ሲመጣ በጣም የሚያስፈራ ነገር። ስለዚህ ራሳችን እንዴት እናዘጋጅ የሚለው ማዘጋጀት አለብን። ራሳችን ለማስተማር ማዘጋጀት አለብን። ኤአይ ቅድም እንዳወራው ኤአይን እንደ ረዳት ማየት አለብን ግዴታ። አለበለዚያ በጣም ከባድ ነው። ኤአይን እንደ ረዳት ማየት፣ ኤአይን እንደ ጠላት ሳይሆን እንደ ረዳት ማየት አለብን። እንደ መለኪያ መሳሪያ፣ እንደ ማስተማሪያ መጠቀም አለብን። ምንም አይነት ስራ ሲሰራ እኛ እንደ ማስተማሪያ፣ እኛ እንደ መማሪያ፣ እኛ ደግሞ እንደ መጠቀሚያ ግድ መጠቀም አለብን። ይሄ ኤአይን እንደ ረዳት ማየት፣ ክህሎትን ማሳደግ፣ ኤአይ ልተካቸው የማይችላቸው የሰው ልጅ ባህሪያት ማዳበር አለብን። ይሄ ግዴታ ነው። ኤአይ የራሱ ባህሪ አለ፣ ግን ኤአይ ልተካው የማይችለው ባህሪያቶች አሉ። ስለዚህ እነዚህ ነገሮች ምን ማድረግ አለብን? ማዳበር አለብን። ስሜታዊነት ኤአይ አያውቅም። ስሜታዊነት፣ ብልህነት፣ ጥልቅ የፈጠራ ችሎታና ለሰዎች ማሰብ መጠቀም አለብን። ኤአይ ይሄን አያውቅም። ስሜታዊ ብልሃነት የለም፣ ጥልቅ የፈጠራ ችሎታ የለው። ለሰዎች ማሰብ እነዚህ አይነት ነገሮችን ክህሎት ማሳደግ መቻል አለብን። አለበለዚያ ከባድ ነው። ሌላ ደግሞ ኤአይ የፈጠራ ውጤት ነው። ይሄ ማወቅ አለብን። ሰው ልጅ ኤአይ የፈጠራ ውጤት ነው። ግዴታ ይሄ ማወቅ አለብን። ሰው ልጅ የፈጠረው ኤአይ ሰው ልጅ የፈጠረው ወይም ኤአይ የሰው ልጅ የፈጠራ ውጤት ነው። ይሄ ማወቅ አለብን። አቅም ማሳደግ፣ ዓላማው የእኛን አቅም ማሳደግ ነው። ኤአይ ዋናው ዓላማ የሰው አቅምን ምን ማድረግ ነው? ማሳደግ ነው። አንድ አይነት መተካት ማለት እኛ መተካት አይችልም። ኤአይ ምንድን ነው? አቅም ማሳደጊያ ነው። የሰው ልጅ የፈጠራ ውጤት ነው። እኛን መተካት አይችልም። ይሄ ኤአይ ነው። ኤአይ አቅም ማሳደጊያ ነው። ግዴታ ዓላማው የኛ አቅም ማሳደግ ነው። ሌላ ደግሞ የሰው ልጅ የፈጠራ ውጤት ነው። ኤአይ እኛን መተካት አይችልም። ይሄን ማወቅ አለብን። ለሀገራችን እድገት ይህን ቴክኖሎጂ በአግባቡ ከተጠቀምንበት ለሀገራችን ሆነ ለግል እድገታችን ትልቅ ሚና አለው ወይ ትልቅ በር ይከፍትልናል። ኤአይ እንደ ልብ አሟጥጠን
ከተጠቀምን ለሀገራችን ውጤት በጣም ትልቅ ግብዓት ሆኖ ያገለግለናል። ፐርሰናል ዴቨሎፕመንት ወይ ራሳችን የማሳደግ ሂደት ላይ ትልቅ ቫልዩ አለው። አይደለም ለሀገራችን ብቻ ለፐርሰናልም ትልቅ ቫልዩ አለው። ምንድነው ጠቅለል አድርገን ስናይ ዛሬ በዚህ እንትን ላይ ብዙ ነገር ነው ያየነው። አንደኛ ኤአይ ጄኔሬሽን፣ ኤአይ ወደፊት ዕጣ ፈንታ፣ ኤአይ ዕለት ህይወታችን ምን አይነት እና ኤአይ አይነቶችን እነዚህን ጠቅለል አድርገን አይተናል። ቀጣይ ላይ ደግሞ ኤአይ በጤና ዘርፍ ላይ፣ ኤአይ በአውቶሞቲቭ ላይ ሚሉን የሚባለው ነገር ያው እናለም አንዳንድ ነገሮች ጤና ዘርፍ ላይ በፊት ያሉ ውስጥ ላይ አንስቻለሁ። ባክላይታችሁ ስትሬት በዚህ ቪዲዮ መሀል አካባቢ ማየት ትችላላችሁ። ኤአይ ብዙ ጤና ሲስተም ላይ አስተዋጽኦ እንዴት እንዳደረገ፣ አውቶሞቲቭ ላይ ለዚህ ማሳያ ሰልፍ ድራይቭ የሚባለው ይህ ለጤና ደግሞ ካንሰር ጋር የተያዙ ነገሮችን ሄዳችሁ ማየት ትችላላችሁ። በእነዚህ ደግሞ እያንዳንዱ ላይ ዲቴል ይዤ እመጣለሁ። እናንተም ደግሞ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንዳትረሱ እና እኛን አበረታቱ። ሰብስክራይብ በተለይ ሼር፣ ላይክ በማድረግ እስክንገናኝ አድርጉ። በቀጣይ ክላስ እስክንገናኝ ድረስ ወይ በቀጣይ በሌላ ርዕስ እስክንገናኝ ድረስ መልካም ሰንበት እላችኋለሁ። እወዳችኋለሁ።